ይህ የሆነው በሐዋሳ ሁሴን ገበያ አዳራሽ ፊት ለፊት ባለው አዲሱ ኮሪደር ላይ ነው። ወጣት ጤናማ ዘንጦ የለበሰ ሰው የተማረ ይሁን አይሁን ያልታወቀ ድንገት ሁለት ባለካሜራ ጓደኞቹን አስከትሎ በምታዩት መልኩ ረጅም ርቀት መንከባለል ጀመረ። ይህ የግል መብቱ መሆኑ አያከራክርም። ነገር ግን ጥያቄው ወዴት እየተጓዝን ነው የሚለው ነው። እንዲህ ያሉ ትኩረት ለመሳብ ብቻ የሚደረጉ ተግባራት የወጣቱ አስተሳሰብና ኃላፊነት ምን ያህል እየቀነሰ እንደሆነ ለማሰብ ያስፈራል። ቪዲዮውን ተጋብዙልኝ።